የኢትዮጵያ አየር መንገድ ፍላይት እንደሞላ ምዝገባችንን ከወዲሁም ልናጠናቅቅ ስለምንችል ይሄ መረጃ ለእናንተ ይጠቅማችኋል ማለት ነው። አንድ ሰው ትኬትኛ ቢሮ ሊቆርጥ መጥቶ የሰማዕቱ የቅዱስ ጊዮርጊስ ጠበል በባነር ቢሮአችን ላይ እንደዚህ በስቲከር ተለጥፎ በባነር ጠበሉን እንደዚህ ትኩር ብሎ እያየ ቢሮ ነው ተሰውሮ የወደቀው። መድኃኔዓለም ምስክሬ ነው። ይሄ ሰውየው ራሱ ካለ እዚህ በእኛም በተለያየ አጋጣሚ ሰው ወደዚህ ቦታ መሄድ ይፈልጋልና ትኬት ከወዲሁ የዋጋ ጭማሪ፣ በሁለተኛ ደረጃ ደግሞ እየሞሉ ያሉ ፍላይቶች ምልክት እያሳዩ ስለሆነ ለፋሲካ ትምህርት ቤት ሲዘጋ የራሳችሁን ፕሮግራም አመቻችታችሁ ሲሆንላችሁ እንሄዳለን ብትሉ ያው ብዙዎች ትኬት ቆርጠው መጥተው ተመልሰዋልና ምናልባት ይሄ መረጃ ለሌላችሁ ሰዎች ይጠቅማችኋል ብዬ ስለማስብ ነው። ግን ጠበሉ በባህሪው ስለሚያስጨንቅ ነፍስ ከስጋ ስለምትለይ ብዙሃኑ ንስሐ ስላልገባው ኃጢአቴ ነው የሚያስጨንቀኝ ብለው ስለሚያስቡ የተለመደም ነገር ስለሆነ ይህንን ደግሞ መልእክት አልነገራችሁንም እንዳትሉ በዚሁ አጋጣሚ አንደኛ ቤተክርስቲያኑ የሚመረቅበት ነው። ለ9 ዓመት ሲሰራ የነበረው ህንፃ ቤተክርስቲያን የሚመረቅበት ክብረ በዓል ነው። በሁለተኛ ደረጃ ደግሞ ለ9 ወር ተቋርጦ የነበረው የበርሜል ቅዱስ ጊዮርጊስ መንፈሳዊ አገልግሎት የሚጀምርበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላም እና ፍቅር ይብዛላችሁ። እኛ ደህና ነን፣ እግዚአብሔር ይመስገን። የእመቤታችን የድንግል ማርያም ምልጃና ጸሎቷ የእናትነት ፍቅሯ ከሁላችን ጋር ይሁን። የጻድቃን የሰማዕታት የሐዋርያት የነቢያት እርዳታቸው ጸሎታቸው አይለየን፣ አሜን። እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይሄ ሰበርና አስቸኳይ መረጃ ነው። ለብዙ ኦርቶዶክሳውያን አድርሱልኝ። ምክንያቱም ወደ አሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ጥር 15 መነሻ ጥር 27 መመለሻ 2018 ዓመተ ምህረት ታላቅ መንፈሳዊ ጉዞ እየተዘጋጀ እንደሆነ ይታወቃል። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ወደ በርሜል ቅዱስ ጊዮርጊስ ለመሄድ ያሰባችሁና የተዘጋጃችሁ በሙሉ ጥር 5 2018 ትኬት ምዝገባ የምናጠናቅቅበት ቀን እንደሆነም አስቀድመን አሳውቀናችኋል። ምናልባት ግን ይራዘማል፣ ተጨማሪ ቀን ሊሰጡን ይችላሉ ብላችሁ አስባችሁ ከሆነ ጉዟችሁ አጉል እንዳይሆንባችሁ የኢትዮጵያ አየር መንገድ ፍላይት እንደሞላ ምዝገባችንን ከወዲሁም ልናጠናቅቅ ስለምንችል ይሄ መረጃ ለእናንተ ይጠቅማችኋል ማለት ነው። ምክንያቱም ብዙ ጊዜ ጉዞ ቀኑ እየቀረበ ሲደርስ ነው ተጓዦች የሚመጡትና አሁን በዋናነት አንደኛ ለጥምቀት በዓል ሰው ከቦታ ቦታ ስለሚንቀሳቀስ ከቦታ ቦታ የሚንቀሳቀሱ ሰዎች ደግሞ እንደሚታወቀው በተለያየ ምክንያት የየብስ ትራንስፖርት የሚጠቀም ሰው ቁጥሩ ዝቅተኛ ነው። በዚህ ሰዓት አየር መንገድ ላይ ነው ሁሉም ሰው የሚሯሯጠውና እንዲሁም ደግሞ የአሸዋ ማዶ በርሜል ቅዱስ ጊዮርጊስ ህንፃ ቤተክርስቲያን የሚመረቅበት ዕለት ነው። ሰባር አጽሙ ለቅዱስ ጊዮርጊስ ደግሞ በየዓመቱ ጥር 18 ቀን የቅዱስ ጊዮርጊስ ሰባር አጽሙ ጊዮርጊስ በየትኛውም ቦታ ዓመታዊ ክብረ በዓሉ ስለሚከበር በተለይ ለ8 ወር ያክል ተቋርጦ የነበረው የበርሜል ቅዱስ ጊዮርጊስ አገልግሎትና መንፈሳዊ ጉዞ የሚጀመርበትም ዕለት ስለሆነ የቤተክርስቲያኑን ምርቃት አስመልክቶ በቦታው ላይ በዓሉ እጥፍ ድርብ ነው። አንደኛ ቤተክርስቲያኑ የሚመረቅበት ነው። ለ9 ዓመት ሲሰራ የነበረው ህንፃ ቤተክርስቲያን የሚመረቅበት ክብረ በዓል ነው። በሁለተኛ ደረጃ ደግሞ ለ9 ወር ተቋርጦ የነበረው የበርሜል ቅዱስ ጊዮርጊስ መንፈሳዊ አገልግሎት የሚጀምርበት ዕለት ነው። በሶስተኛ ደረጃ ደግሞ ሰባር አጽሙ ለቅዱስ ጊዮርጊስ ጥር 18 በየዓመቱ የሚከበረው ክብረ በዓሉ ከመሆኑ ጋር ተያይዞ ምእመናኖች በግል ትራንስፖርትም በሌላ ማህበርም በእኛም በተለያየ አጋጣሚ ሰው ወደዚህ ቦታ መሄድ ይፈልጋልና ትኬት ከወዲሁ የዋጋ ጭማሪ፣ በሁለተኛ ደረጃ ደግሞ እየሞሉ ያሉ ፍላይቶች ምልክት እያሳዩ ስለሆነ ከወዲሁ ቀድማችሁ እንድትጓዙ። ምክንያቱም መረጃ ስትጠይቁን የነበረው ጉዞ ባልነበረበት ጊዜ በጣም ብዙዎች ነበራቸው። አሁን ግን ትኬት እየቆረጠ ያለው በጣም ውስን ነውና ስለዚህ ምናልባት እየቀረበና ቀኑ እየደረሰ ሲመጣ እንወስናለን ብላችሁ አስባችሁ ከሆነ እንዳይሞላባችሁና ለዚህ ፕሮግራም
እንዳትተጓጎሉ ከወዲሁ ለማሳሰብ ያክል ነው። ግዴታ በእኛ መጥታችሁ ተጓዙ ትኬት ቁረጡልን አይደለም ይሄ መረጃ ለእናንተ ማለት ነው። ግን ከወዲሁ ብትቆርጡ ሌላውን ነገር በሂደት ብታስተካክሉ ለምሳሌ ከዚህ ከአዲስ አበባ ባህር ዳር የምትበሩበትን ትኬት ከቆረጣችሁ ከባህር ዳር ወደ በርሜል ቅዱስ ጊዮርጊስ የሚሄደውን መኪና ደግሞ እኛ የሰውን ፍሰት እያየን መጨመር ስለምንችል ዋናው ይሄኛው ከአዲስ አበባ ወደ ባህር ዳር የሚሄደው የፕሌን ትኬት መቁረጥ ነው ማለት ነው። እና በሀገር ውስጥም ከሀገር ውጭም ያላችሁ የትምህርት ቤት፣ የስራ ሁኔታ፣ የተለያየ ነገር የምታስተካክሉት ነገር ካለ ከዚህ ትኬታችሁን ከቆረጣችሁ በኋላ ማስተካከል ትችላላችሁ። ንስሐ ያልገባችሁ ንስሐ ገብታችሁ፣ ትኬት ያልቆረጣችሁ ትኬት ቆርጣችሁ ሌሎቹን ቅድመ ሁኔታዎች ከዛ በኋላ ብታስተካክሉ መልካም ነው እላለሁ። ለጉዞ የሚያስፈልገው እንግዲህ መጀመሪያ ትኬት ለመቁረጥ ገንዘብ ማስገባት፣ ከዛ በኋላ ያስገባችሁበትን ደረሰኝና መታወቂያ ናሽናል አይዲ ወይም የቀበሌ መታወቂያ፣ መንጃ ፍቃድ፣ ፓስፖርት፣ የሎ ካርድ፣ የተለያዩ መረጃዎችን ማንነታችሁን የሚገልጽ መረጃ ከደረሰኙ ጋር መላክ ትችላላችሁ። ከዛ በኋላ ደግሞ ትኬታችሁን ከቆረጥን በኋላ በላካችሁ ቴሌግራም፣ ዋትስአፕ፣ ኢሞ በዛው መልሰን ለእናንተ ልንልክላችሁ እንችላለን። ቢሮ መንጣት ግዴታ አይደለም። ይሄ መረጃ ከደረሳችሁ ጊዜና ሰዓት ጀምሮ ሁላችሁም ብትወስኑ መልካም ነው። ምክንያቱም መጽሐፍ ቅዱስ የሚለው የመዳን ቀን ዛሬ ነው የሚለውና ከዛሬም ደግሞ አሁን ነው የሚለውና የበርሜል ቅዱስ ጊዮርጊስ ጉዞና አገልግሎት ቀጣይነቱ አይታወቅም። ለቀጣይ መረጃ የምትጠይቁን ኦርቶዶክሳውያን ሀገረ ስብከቱና ሰበካ ጉባኤው በሰጠን መመሪያና ትእዛዝ መሰረት የቀጣይ ፕሮግራም እንዳታወጡ መረጃም እንዳሰጡ ተብለናል። ለምን ካላችሁ ቦታው ላይ ከዚህ በፊትም እንደሚታወቀው መለስ ቀለስ እያለ ምልክት የሚያሳይ በሽታ ስላለ እንደምታውቁት ከ2015 ዓ.ም ከሐምሌ 7 ቀን ጀምሮ በቦታው ላይ ከፍተኛ የሆነ አተት ኮሬላ በሽታ ገብቶ እንደሆነ ይታወቃል። ስለዚህ ያ በሽታ በየጊዜው የሰው ፍሰት በቦታው ላይ የሰው ፍሰትና የሰው ብዛት ቁጥሩ በጨመረ ቁጥር ይሄ በሽታው የመቀስቀስና ምልክት የማሳየት ተግባራትን ስለሚያሳይ የቀጣዩን ጉዞ ከዚህ ምርቃት በኋላ ስለሆነ የምንወስነው ከዚህ ከምርቃቱ ጋር ተያይዞ እንግዲህ ወደ ቦታው ምእመናኖች ሄደው ጠበል እንዲጠመቁ፣ ክብረ በዓሉን እንዲያከብሩ፣ በረከት እንዲያገኙ፣ ለዚህ ቤተክርስቲያን ማሰሪያ አስተዋጽኦ ያደረጉ ሁሉ ከሰማዕቱ ከቅዱስ ጊዮርጊስ በቦታው ላይ ተገኝተው ቃል ኪዳንና በረከት እንዲቀበሉ ቤተክርስቲያኒቷ በሀገር ውስጥና ከሀገር ውጭ ለሚኖሩ በዓለም ዙሪያ ላሉ ኦርቶዶክሳውያን ጥሪ ስላደረገች ይህን አጋጣሚ ተጠቅመን እኛም የ12 ቀን ቆይታ የ7 ቀን ጥምቀት ነው ጉዞ የተዘጋጀው። እንግዲህ በእነዚህ በ12 ቆይታዎች 7 ቀን ለምን እንጠመቃለን የሚሉ ጥያቄዎችም አሉ። 12 ቀን የመጣበትና ሰፊ ፕሮግራም የተያዘበት ትልቁ ምክንያት ምንድን ነው? አንደኛ መንገዱ ከአዲስ አበባ ባህር ዳር 1 ቀን የፕሌን በረራ እናደርጋለን። ሁለተኛ ከባህር ዳር በርሜል ቅዱስ ጊዮርጊስ 1 ቀን መንገዱ ይፈጃል፣ 2 ቀን መሄጃ። ከዛም ስንመለስ ደግሞ ከበርሜል ቅዱስ ጊዮርጊስ ተነስተን ባህር ዳር የምንገባበት 1 ቀን፣ ከባህር ዳር ተነስተን ደግሞ ወደ አዲስ አበባ በረራ የምናደርግበት 2 ቀን፣ መሄጃና መምጫው 4 ቀን ይፈጃል። በመሃል አንድ እሁድ ያጋጥመናል። ያን እሁድ ደግሞ እሁድ በቦታው ላይ ጥምቀት ስለሌለ አንጠመቅም። ያንን ያለ ጥምቀት የምናሳልፍበት ቀን ስለሆነ 5 ቀን ይሆናል ማለት ነው። ስለዚህ 7 እና 5 ሲደመር በጥቅሉ 12 ይመጣል። የ12 ቀን ቆይታ የ7 ቀን ጥምቀት ሰፊ ጊዜ ወስደን በቦታው ላይ ተጠምቀን በረከት አግኝተን ድህነት አግኝተን የምንመጣበት በአይነቱና በዝግጅቱ ከወትሮ ለየት ያለ እጥፍ ድርብ የሆነ መንፈሳዊ አገልግሎት የሚሰጥበት ብፁዓን አበው ሊቃነ ጳጳሳት፣ የሀገረ ስብከት አመራሮች፣ የወረዳ ቤተ ክህነት አመራሮች፣ በወረዳውና በሀገረ ስብከቱ የሚገኙ ሊቃውንተ ቤተ ክርስቲያን የሚገኙበት ብዙ መንፈሳዊ አገልግሎት የሚከናወንበትና በዕለቱ በረከት ተሳትፈን የምንመለስበት እንግዲህ ከወትሮ የተለየ ዝግጅት ነው እየተዘጋጀን ያለ ነው። እንግዶቿን ለመቀበል ቤተ ክርስቲያኒቷም ባላት አቅም እየወጣች እየወረደች ለሕዝበ ክርስቲያኑ ወደ ቦታው ለሚሄደው ሕዝበ ክርስቲያን ምቹ የሆነ መንፈሳዊ አገልግሎት ለመስጠት ቦታው ላይ ያለውን ሁኔታ በማስተካከል ቅድመ ዝግጅት እያደረጉ ነው። እናንተም ደግሞ እንግዲህ ይህንን ተረድታችሁ ምናልባት ካለፈ በኋላ ከምትቆጩ ወይም ደግሞ በግል በምን አጋጣሚ እንሂድ ብላችሁ ሌላ ጊዜ ትኬት ቆርጣችሁ ብዙዎቻችሁ ትኬታችሁን እየከሰራችሁ ከኢትዮጵያ ከገባችሁ በኋላ ወደ በርሜል ቅዱስ ጊዮርጊስ ሳትሄዱ የተመለሳችሁ ብዙሃን እንደሆናችሁ እናውቃለን።
እናንተም ታውቁታላችሁና ይሄን አጋጣሚ ተጠቅማችሁ ወደዚህ ቦታ የቀረ ነገር ቀርቶባችሁ ሄዳችሁ ብትድኑ፣ እንዲሁም ደግሞ ገንዘብ ኖሯችሁ መሄድ የማትችሉ በስራ ምክንያት፣ በጤና ምክንያት፣ በቤተሰብ ሁኔታ ብቻ ይሄንን ፕሮግራም አስተካክላችሁ ከኛ ጋር በዚህ ፕሮግራም ተገኝታችሁ በረከት መሳተፍ የማትችሉ ኦርቶዶክሳውያን በጣም ከ2015 ዓመተ ምህረት ጀምሮ ገና ጉዞ በመኪና በሚካሄድበት ጊዜ ጀምሮ ይህንን ታምረኛ ቦታ ረግጠው በረከት ለማግኘት በጣም የሚያለቅሱ የሚያነቡ በአልጋ ቁራኛ በድዌ ዳኛ ተይዘው በሆስፒታል የሚያለቅሱ ቤታቸውን ዘግተው በር እየቆረቆሩ ምድር እየጫሩ የሚያለቅሱ ብዙ ምስኪናን ኦርቶዶክሳውያን አሉና እንደው ለነዚህም መክፈል የምትችሉ ስፖንሰር በማድረግ ስመ ክርስትናችሁን እየያዙ በቦታው ላይ እንዲጸልዩላችሁ በጸሎት እንዲያስቧችሁ በረከት እንድታገኙ እንግዲህ መጽሐፍክን የጻፈ ያጻፈ ገድልህን ያነበበ ያስነበበ የቤተ መቅደስህን መጋረጃ ምንጣፉን ንዋየ ቅድሳቱን የገዛ ያስገዛ ታምርህን የሰማ ገድልህን ያስነበበ የገድል መጽሐፍክን የጻፈ ያጻፈ ተብሎ ሰማዕቱ ቅዱስ ጊዮርጊስ በተገባለት ቃል ኪዳን በረከት እንድታገኙ የበረከት እጆቻችሁን ብዘረጉላቸውና በእኛ በኩል ትኬት ተቆርጦላቸው ቢሄዱ እኛም እነዛን ሰዎች ኮንታክት እናደርጋችኋለን። አሁን ላይ በጣም ብዙ ሰው ነው ስፖንሰር የሚጠይቀው፣ የሚከፍል ግን ስለሌለ ምንም ማድረግ አንችልም፣ አንቀበልም። የመዘገብናቸውን በወረፋ መሰረት ነው የምናስተናግደው እያልን የምንመልሳችሁም ኦርቶዶክሳውያን እኛ ስፖንሰር እስከዛሬ ድረስ 2015 እና 2016 2017 ዓመተ ምህረት ላይ የመዘገብናቸውን እህቶች ወንድሞቻችንን አስተናግደን ስንጨርስ ሌላ ማስታወቂያ የምንለቅላችሁ ይሆናል። አሁን ግን ተመዝግበው ላሉት እባካችሁን ክፈሉላቸው። መክፈል የምትችሉ ስፖንሰር አድርጉ። እንግዲህ እስካሁን ባለኝ መረጃ 4-5 ሰዎች ከኛ ጋር በዚህ ጉዞ የሚጓዙ ሰዎች ከፍለው ሌሎች ሰዎችን እንዲጓዙ ማድረግ የቻሉበት አጋጣሚ አለ። የነዛን እንግዲህ እግዚአብሔር አምላካችን ያው ባወጡ ገንዘብ እጥፍ ድርብ አድርጎ ይተካላቸው ይመልስላቸው እንላለን። ግን መክፈል እያቻላችሁ ጊዜ የሌላችሁ መሄድ የማትችሉ ደግሞ ይሄንን በረከት እንግዲህ ይሄንን በረከት ብትሳተፉና እህቶች ወንድሞቻችንን ብታግዟቸው ቢድኑ ቢፈወሱ ይሄንን የቃል ኪዳንና የበረከት ቦታ ቢረግጡ መልካም ነው ላለው። ሌላኛው ከዚሁ ጋር ተያይዞ በርሜል ቅዱስ ጊዮርጊስ ብቻ ሳይሆን ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት ብዙ ሰው በጠበሏ እየዳነ እየተፈወሰ የእናታችን የቅዱስ ኪዳነ ምህረትን ድንቅ ገቢረ ተአምራት እየመሰከረ የሚገኝበት ታምረኛ ጠበል ነውና የእናታችን የቅዱስ ኪዳነ ምህረት ጠበልም በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምህረት እንግዲህ የአንድ ሳንቲም ሁለት ገጽታዎች ናቸው። በርሜል ቅዱስ ጊዮርጊስ የሄደ ሰው ሁሉ ምርት ደለጎ ቅዱስ ኪዳነ ምህረትን የማያቅ የለምና ምርት ደለጎ ቅዱስ ኪዳነ ምህረትም ላይ እግዚአብሔር በፈቀደና በወደደ መጠን ሄደን እንጠመቃለን፣ በረከት እናገኛለን። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እስካሁን ድረስ ትኬት የቆረጣችሁ ንስሐ ግቡ። እንግዲህ በቅርብ ባሉ አጥቢያ ቤተ ክርስቲያን አዲስ አበባ ላይ፣ ኢትዮጵያ ላይ ያላችሁ፣ ገጠር ላይ ያላችሁ፣ ከሀገር ውጭ ያላችሁ አውስትራሊያም፣ ካናዳም፣ አሜሪካም በተለያየ ስቴት የምትኖሩና በተለያየ አፍሪካ ሀገራት የምትኖሩ ኦርቶዶክሳውያን ለዚህ ጉዞ ዝግጅታችሁን ጨርሳችሁ እየተጠባበቃችሁ ያላችሁም ንስሐ ግቡ። እዛ ከሄዳችሁ በኋላ ንስሐ የሚሰጠኝ አጣሁ፣ ንስሐ የተቀበሉ ይጠፉብኝ፣ ከክብረ በዓሉ ጋርም ተያይዞ ስለምትቸገሩ ቀድማችሁ ንስሐ ግቡና ዝግጅታችሁን ጨርሱ። ገና ከዚህ በኋላ ንስሐ ለመግባት የተለያዩ ለጉዞ የሚያስፈልጓችሁን ነገሮች ለማሟላት ትኬት ከመቁረጡ ውጪ ከ15 ቀን በላይ ጊዜ አላችሁ። ስለዚህ እነዚህ ጊዜዎችን ተጠቅማችሁ ከንስሐ አባታችሁ ጋር በመናበብ ንስሐ ከገባችሁ በኋላ ቀኖናችሁን ጨርሳችሁ ባትፈቱም ቦታው ላይ ሄዳችሁ መጠመቅ ትችላላችሁ። ሲጀመር ንስሐ ያልገባ ሰው ቦታው ላይ ሄዶ ጠበል መጠመቅ አይችልም የሚል ሕግና ክልከላ የለውም። ግን ጠበሉ በባህሪው ስለሚያስጨንቅ ነፍስ ከስጋ ስለምትለይ ብዙሃኑ ንስሐ ስላልገባው ኃጢአቴ ነው የሚያስጨንቀኝ ብለው ስለሚያስቡ የተለመደም ነገር ስለሆነ ይህንን ደግሞ መልእክት አልነገራችሁንም እንዳትሉ በዚሁ አጋጣሚ ለማሳሰብና ለማስተላለፍ ነው። ግን አንድ ክርስቲያን አንድ የኦርቶዶክስ ተዋሕዶ እምነት ተከታይ የሆነ ንስሐ ዘወትር መግባት እንዳለበት ቤተ ክርስቲያናችን ታስተምራለች። መጽሐፍ ቅዱስም ይሄን ያስረዳናል። ለጠበሉም ለእናንተም
ድህነትና ፈውስ ለማግኘት ጭንቀታችሁንም ለመቀነስ ለጥያቄያችሁም መልስ ለማግኘት መንገዳችን ጉዟችንም የተቃና እንዲሆን ለሀገራችንም ለወገናችንም የሚሆን መልስ ይዘን እንድንመጣ ንስሐ ለሁላችን አስፈላጊ ነውና እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ ጥር 15 2018 ዓመተ ምህረት መነሻውን አድርጎ ጥር 27 2018 ዓመተ ምህረት መመለሻውን የሚያደርገው ያሸዋ ማዶ የታምረኛው የበርሜል ቅዱስ ጊዮርጊስ ጉዟችን ምዝገባ ጥር 5 ቀን እንዘጋለን። ከዛ በመቀጠል ግን በፈረንጆች አቆጣጠር ደግሞ መነሻችን ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ ይሆናል ማለት ነው። ለዚህ ጉዞ እውነቴን ነው የምነግራችሁ፣ ቅድሚያ ትኩረት ሰጥታችሁ ልትመጡበት የሚገባ ጉዞ ነው። አምናም ካቻምናም 2016ም 2017ም እባካችሁኑ በርሜል ቅዱስ ጊዮርጊስ ተከፍቷል። በርሜል ቅዱስ ጊዮርጊስ በዚህ ሰዓት መሄድ ይቻላል ኑ ስንላችሁ ነገ ዛሬ ትምህርቴ የልጆቼ ትምህርት ቤት ክረምት ላይ ከፋሲካ በኋላ የእናንተን ፕሮግራም ብቻ ስታመቻችሁ ጠበሉና መንገዱ ደግሞ ሁኔታው አካባቢው ላይ ያለው ኢንቫይሮንመንት እንደ አጠቃላይ የእናንተን ምቹ ጊዜና ምቹ ሁኔታ የሚጠብቅ አይደለም። አንዳንድ ጊዜ በጸጥታ ችግር መንገድ ይቋረጣል፣ መንገድ ይዘጋል። አንዳንድ ጊዜ ደግሞ እንደዚሁ በሽታው ይነሳል። ብዙ ምቹ ያልሆኑ ለአገልግሎቱ ተግዳሮት የሚያበዙ ብዙ የሆኑ ምክንያቶች ስላሉ የእናንተ ምቹ ሁኔታ የሚጠብቅበት ጊዜ አይኖርምና ከችግራችሁ፣ ከጭንቀታችሁ፣ ከህመማችሁ፣ ከጤናችሁ የሚበልጥባችሁ ምንም ነገር የለም ብዬ በዚሁ አጋጣሚ ማሳሰብና ማስገንዘብ ማስረዳት እፈልጋለሁ። ምክንያቱም ክረምት ላይ መንገዱ ከባህር ዳር ጀምሮ 350 ኪሎ ሜትር አካባቢ ጭቃ ነው። መንገዱ ጭቃ ሲሆን ደግሞ መኪናዎች አይሄዱም፣ መንገዱ ይቋረጣል በጭቃ ምክንያት። አውራ ጎዳና ጥርጊያ መንገድ ስለሆነ ክረምት ላይ እንደዚሁም ደግሞ በተለያየ ምክንያት ጉዞ ይቋረጣል። በግል ለመሄድም ብዙ ተግዳሮት አለው፣ ፈታኝ ነው። ለፋሲካ ትምህርት ቤት ሲዘጋ የራሳችሁን ፕሮግራም አመቻችታችሁ ሲሆንላችሁ እንሄዳለን ብትሉ ያው ብዙዎች ትኬት ቆርጠው መጥተው ተመልሰዋልና ምናልባት ይሄ መረጃ ለሌላችሁ ሰዎች ይጠቅማችኋል ብዬ ስለማስብ ነው። ለማስፈራራት አይደለም። እኛ ከእናንተ በላይ ሐምሌም ላይ ብትመጡ፣ ነሐሴም ላይ ብትመጡ፣ መስከረምም ብትመጡ፣ ጥቅምትም ብትመጡ ከዓመት እስከ ዓመት 365 ቀን አገልግሎቱ ቢካሄድና ጉዞ ቢካሄድ ተጠቃሚዎቹ ከእናንተ በላይ እኛ ነን። ይህንን መረጃ ደግሞ እናንተ ልታውቁት ግድ ነው። ይሄ መረጃ ሰበርና አስቸኳይ መረጃ ነው። ሚዲያችንን ለማይከታተሉ ለቻናላችን አዲስ ለሆኑ ሰዎች በሙሉ እናንተ በምትጠቀሙት ማህበራዊ ድረገጽ በቲክቶክም ሊሆን ይችላል፣ በኢንስታግራምም ሊሆን ይችላል፣ በፌስቡክም ሊሆን ይችላል፣ በዋትስአፕም ሊሆን ይችላል፣ በኢሞም ሊሆን ይችላል፣ በምትጠቀሙት ፕላትፎርም ሁሉ ሼር በማድረግ አድርሱላቸው። እስካሁን ድረስ ጉዞ እንደተዘጋ እንጂ እንደተከፈተ የማያውቁ ብዙ ኦርቶዶክሳውያን ይኖራሉ። ምክንያቱም ዩቲዩብ በየጊዜው ዛሬ የተለቀቀውን ቪዲዮ ከዛሬ ወር በኋላ ከዛሬ 2 ወር በኋላ አዲስ ተመልካቾች ጋር ሪከመንድ እያደረገ ስለሚያደርሰው አዲስ መረጃ መስሏቸውም እንደተዘጋ ተዘግቷል የሚለውን አይተው ተዘግቷል የሚለውን መረጃ ስለሚወስዱ መከፈቱን ሼር አድርጉላቸው። በእርግጠኝነት ቻናላችንን የምትከታተሉ በሙሉ እስካሁን ድረስ ያልሄዳችሁና በድጋሚ መሄድ የፈለጋችሁ ትኬት ቆርጣችኋል ብዬ አስባለሁ እስካሁን። ምክንያቱም ባለኝ መረጃ ልክ በርሜል ቅዱስ ጊዮርጊስ ተከፈተ ሲባል ብዙዎች ዝግጅት ላይ የነበራችሁ ሰዎች በማግስቱ ገና ይሄ መረጃው እንደደረሳችሁ ትኬት ለመቁረጥ ስትረባረቡ ነበርና አሁን ላይ ያለው ሁኔታ ግን በጣም ተቀዛቅዞ ነው ያለው። እኛ ጋር ስለቀዘቀዘብን ሳይሆን ይሄ ለክብረ በዓሉም በጣም ሰው ያስፈልጋል። ለቤተ ክርስቲያኑም እስካሁን ድረስ 5-10 አስተዋጽኦ ያደረጋችሁ በተለያየ መንገድ በማቴሪያል፣ በጉልበት፣ በጸሎት ቦታው ላይ ደርሳችሁ ለምርቃትህ ለደጀ ሰላም በድጋሚ ለአውደ ምሕረት ለምስክርነት አብቃን ብላችሁ ሰማዕቱ ቅዱስ ጊዮርጊስን የተማጸናችሁት በሙሉ በዚህ ሰዓት ነው መሄድ ያለባችሁ። በታቦተ ሕጉ ፊት ቆማችሁ መባ ስጦታችሁን፣ ጸሎታችሁን፣ ምስጋናችሁን በእጃችሁ መባችሁን በልባችሁ ምስጋናችሁን ይዛችሁ በዚህ ሰዓት ቦታው ላይ ሄዳችሁ ይሄንን ክብረ በዓል አክብራችሁ በረከት አግኝታችሁ መምጣት አለባችሁ። ለዚህ ደግሞ የእግዚአብሔር ፈቃድ ያስፈልጋልና
እግዚአብሔር አምላካችንን በምህረትና በቸርነቱ ሰማዕቱ ቅዱስ ጊዮርጊስን በጸሎትና በረዳትነቱ በፈጣን አማላጅነቱ በነጭ ፈረሱ ፍጡነ ረድኤት ቅዱስ ጊዮርጊስ የተዘጋ መንገዳችሁን ከፍቶ የተዘረጋ ገመዳችሁን በጥሶ ቋጠሯችሁን ፈቶ በደስታ የዓይናችሁን እንባ አብሶ የውስጣችሁን ቁስል ፈውሶ ሰማዕቱ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን በደስታ ይመልሳችኋል። ብዙዎች የመሰከሩባት ወንበር ላይ እዚች ላይ ቁጭ ብላችሁ ትመሰክራላችሁ። ብዙዎች የመሰከሩበት መድረክ ላይ በቦታው ቆማችሁ ትመሰክራላችሁ። በርሜል ቅዱስ ጊዮርጊስ ላይ ከቦታ ቦታ እየተንቀሳቀስን ቀረጻ እያደረግን የምናሳያችሁና የምንለቅላችሁ ቪዲዮ ሳይቀር እንደናፈቃችሁና እንደጓጓችሁ ተመልካቾቻችን እንረዳችኋለን። በምትሰጡን አስተያየት እንረዳችኋለን። ይህንን ቪዲዮ ለብዙ ሰዎች አድርሱልን። እንግዲህ መርዳት የምንችለው ውስንና ጥቂት ሰው ስለሆነ ነው። ብዙዎቻችሁን ደግሞ ብንረዳችሁ ደስ ይለን ነበር። ብዙዎች ሄደው ሲድኑና ሲፈወሱ ነው አገልግሎቱ ለእኛም እየሰፋ የሚመጣው። ግን መሄድ ያልቻላችሁና የኢኮኖሚ ችግር ያለባችሁ እህቶች ወንድሞቻችን ደግሞ እግዚአብሔር አንድ ቀን አለውና ቦታው ላይ ደርሳችሁ እስከምትረግጡት ቦታውን እስከምትረግጡና በአካለ ሥጋ እስከምትሄዱ ድረስ እዚሁ ሆናችሁ በእምነት ሂዱ። ወደ ቦታው በልባችሁ ተጓዙ። ሰማዕቱ ቅዱስ ጊዮርጊስ በደጅህ እኔ መሄድ ብችል ኖሮ በደጅህ ሄጄ እጠመቅ ነበረ፣ አንተ በቤቴ መጥተህ በቃል ኪዳንህ አጥምቀኝ በሉት። አሜሪካ፣ አውስትራሊያ፣ ካናዳ፣ እስራኤል የተለያየ ቦታ የተለያየ ዓለም ሀገራት ላይ ሆነው በባኞ ቤት ሰማዕቱ ቅዱስ ጊዮርጊስ ጸበልህን አድርግልኝ፣ አድነኝ፣ ፈውሰኝ እያሉ በጣም በሚገርምና በሚደንቅ ሁኔታ በባኞ ቤት በሻውር ቤታቸው ታጥበው የዳኑ የተፈወሱ ምስክርነት የሰጡ ሰዎች አሉ። በዚሁ አጋጣሚ ኮሜንት ላይ ጻፉልኝ። በሚገርምና በሚደንቅ ሁኔታ ይህንን ቪዲዮ ከመስራቴ በፊት ትናንትና አንድ ሰው ትኬትኛ ቢሮ ሊቆርጥ መጥቶ የሰማዕቱ የቅዱስ ጊዮርጊስ ጠበል በባነር ቢሮአችን ላይ እንደዚህ በስቲከር ተለጥፎ በባነር ጠበሉን እንደዚህ ትኩር ብሎ እያየ ቢሮ ነው ተሰውሮ የወደቀው። መድኃኔዓለም ምስክሬ ነው። ይሄ ሰውየው ራሱ ካለ እዚህ ኮሜንት ልትጽፍልን ይገባል። አሁን በዚህ ጉዞ ትኬት ቆርጦ ከኛ ጋር ነው የሚጓዘው። ጠበሉን እንደዚህ ፊት ለፊት እያየ ባነር ላይ ቢሮ መጥቶ ትኬት ሊቆርጥ እንደዚህ ጠበሉን ትኩር ብሎ እያየ ቢሮ ላይ ተሰውሮ ወድቆ ለረጅም ሰዓት ቆይቶ ሲነሳ እንደኔ ብቻ የት ነው ያለሁት? ልክ እዛ ተጠምቀን ስንወጣ እንደምናየውና እንደምንለው የት ነው ያለሁት እንዴ? እስካሁን እኮ የታሰሩ ሰዎች ዙሪያውን ተቀምጠው እያየሁ ነበር በጠበሉ ውስጥ ብሎ ከረጅም ጊዜ በኋላ ነው ነቅቶ ከቢሮ ትኬት ቆርጦ አረጋግተ ነው ቦታው ላይ እንግዲህ ሄደህ ደግሞ ከዚህ በበለጠ የቅዱስ ጊዮርጊስን ታምር አይተህ በቅዱስ ጊዮርጊስ ቃል ኪዳን በቅዱስ ጊዮርጊስ በረከት ተፈውሰህ ተባርከህ መድረኩ ላይ ቆመህ መስክረህ ትመጣለህ ብለህ ነው ትኬቱን ቆርጦ ነው የሄደውና እዛው በዚህ ጉዞ ላይ ታዩታላችሁ። አሁንም ደግሞ ይህንን ፕሮግራም እየተከታተልክ ከሆነ ደግሞ ወንድማችን ኮሜንት አድርግልን። ስለማይነገር ስጦታው አምላካችን እግዚአብሔር የተመሰገነ ይሁን። የሰማዕቱ የቅዱስ ጊዮርጊስ አምላክ፣ የሰማዕቷ የቅድስት አርሴማ አምላክ፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አምላክ፣ የጻድቁ አባታችን የአቡነ ተክለ ሃይማኖት፣ የጻድቁ አባታችን የአቡነ ሀብተ ማርያም፣ የሰማዕቷ የእናታችን የቅድስት አርሴማ አምላክ ወደዚህ ቦታ ሄዳችሁ በረከት እንድታገኙ ይፍቀድላችሁ። የተቸገራችሁ የተጨነቃችሁ ቋጠሯችሁን ባላችሁበት ፍጡነ ረድኤት ሰማዕቱ ቅዱስ ጊዮርጊስ ነገስታቱን ያዋረደ ነገስታቱን ያሳፈረ ሰማዕቱ ቅዱስ ጊዮርጊስ ፍጡነ ረድኤት ቤሩታዊትን ከዘንዶ ግብር ከደራጎን አፍ እንዳወጣት ከሐዘን ከመከራ ከችግር ከጭንቀት ሁሉ ይፍታችሁ ይፈውሳችሁ ባላችሁበት ይድረስላችሁ ማለት እወዳለሁ። ይህን መረጃ ለእናንተ ሳደርሳችሁ የነበርኩት ሁሌ የምታውቁኝ ዘወትር ፕሮግራም አዘጋጅቼ የማቀርብላችሁ እኔ ወንድማችሁ አላየነኝ። ምስክርነት ያላችሁ የህይወት ታሪክ ያላችሁ የህይወት ተሞክሮ ያላችሁ በዚህ ሚዲያ እየመጣችሁ እንድትመሰክሩና የህይወት ተሞክሯችሁን የህይወት ታሪካችሁን ለሌሎች ሰዎች እንድታካፍሉ ሼር እንድታደርጉ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ከታች በሚቀመጠው ስልክ ቁጥር በ0954777779 በ0969777778 ላይ በቴሌግራም በኢሞ በዋትስአፕ እየደወላችሁ ፕሮግራም ማስያዝ ትችላላችሁ። በ0941 161616 ላይ ቴሌግራም ኢሞ ዋትስአፕ ላይ እኔን ታገኙኛላችሁ። ሁላችሁም
ከኔ ጋር ስለነበራችሁ በምሰራውና በማደርገው አገልግሎት ሁሉ ስለምትደግፉኝ ስለምታበረታቱኝ እናት አባቶቼ በጸሎት አግዙኝ። እህት ወንድሞቼ ደግሞ በሐሳብ በምትችሉት ነገር ሁሉ ከጎኔ እንድትቆሙ መልእክቴን እያስተላለፍኩኝ ሁል ጊዜ መልካም ምኞቴን በሄድኩበት ቦታ በስም ማቃችሁንም ማላቃችሁንም በኮልታፋ አንደበቴ በግል ጸሎት በምቆምበት ጊዜ በገዳማትና በአድባራት ደግሞ በበረቱ አባቶቼ በጸሎት አሳስባችኋለሁ። እናንተም በጸሎት አስቡኝ። ከእናንተ ጋር ቆይታ ያደረግኩት እኔ ወንድማችሁ አላየ ነበርኩኝ። ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቸር ሰንብቱ።